አንድ ታሪክ ላካፍላችሁ። አንዲት ሴት ከአንድ ሀገር ወደ ሌላ ሀገር ለመሄድ የሽግግር ፕሌን በመጠበቅ ላይ ሳለች ኩኪስ አውጥታ ትበላለች እና የበላች መጽሐፏን እያነበበች እየሄደች ሳለ አንድ ሰው ካጠገቧ ተቀምጦ የሷን ኩኪስ ይበላባታል እና በጣም ትናደዳለች። እንዴት ነው የሰው አያቀኝ አላቀው ኩኪሴን ይበላል እና ለምንድነው ኩኪሴን የሚበላብኝ ብላ ብቻ ተገርማ እንደሞ ለኩኪስ ምን አናገረኝ በቃ ይብላው ይጨርሰው ብላ ዝም ትለዋለች። እና በኋላ የሷ ስም ይጠራል። ወደ ፕሌኑ ትገባለች እና ወደ ፕሌኑ ከገባች በኋላ መጽሐፏን ለማንበብ ትቀጥልና እስክሪብቶ ለማውጣትና ለማቅለብ ቦርሷን ስትከፍት የሷ ኩኪስ ነበረ። ለካ ቁጭ ብለው ሲበሉ የነበሩት የሱን ኩኪስ እንጂ የሷን ኩኪስ አልነበረም። ይሄ ታሪክ አንድ ነገር አስተማረኝ። በማል ላይ ተቀምጠሽ አምላክን ታሚያለሽ ትል ነበር እናቴ። እግዚአብሔር እሱ እየመገበን እሱ እያኖረን እርሱ የሚያስፈልገንን ሁሉ እያቀረበልን እኛው ደግሞ አጉረምራሚዎች እኛው ደግሞ እግዚአብሔርን የምናማርር በኋላ ግን ሲገባ ዳዊት ሲናገር ሳለ ያስጨነከኝ ለመልካም ሆነልኝ ስርዓትህን እማር ዘንድ ብሎ እንደተናገረ አንዳንድ ሁኔታዎቻችን አለፍ ብለን ዞር ብለን ስናየው እግዚአብሔር እኛን የተሸከመበት እኛን የያዘበት እኛም ደግሞ የእርሱ ነገር የወሰድበት እንደነበረ እናስተውላለን። ስለ ታጋሽነቱ፣ ስለ ምህረቱ፣ ስለ ቻለን ይቅር ስላለን እግዚአብሔር ይመስገን።